ባልና ሚስቱ ቢንያምና ኤደን የከረረ ምልልስ ላይ ናቸው። ቢንያም ስማኝ፣ ሁሉንም ነገር አንድ ባንድ እንድትነግረኝ ነው የምፈልገው። ገብቶሃል? እሺ። ለመሆኑ ማናት እንዴ? ኤዱ አትበለኝ። የጠየቅኩህን መልስልኝ። ማናት ስትይ ስም የላትም? ስም አላት፣ ግን ስሟ ምን ያደርግልሻል? ስማኝ፣ የሚያደርግልኝን እኔ ያውቃለሁ። ማን ነው ስሟ ነው ያልኩህ። ሳልሳዊት፣ ስሟ ሳልሳዊት ነው። እሺ፣ ምን ያህል ጊዜ ቆያችሁ? እኔ እንጃ፣ 8 ወር አካባቢ። 8 ወር? 8 ወር ነው ይበልጣል ወይንስ 8 ወር? 8 ወር አናቱ ላይ ነው። ስለዚህ የአንድ ቀን ስህተት ብቻ አይደለም፣ ሰክረ ተሳስታ አይደለም። 8 ወር ሰው 8 ወር ሙሉ እንዴት ይሳሳታል? አይሳሳትም። ይህ ስህተት ሳይሆን ውሳኔ ነው። ኤዱ፣ አሁን እኮ አብቅቷል። አቁሜዋለሁ። በቃ አለፈ። መቼ? ለመሆኑ መቼ ነው ያቆምከው? ከ5 ቀን በፊት። ውይ፣ እንዴት ያለ የተከበርክ ሕሊና የሚቆነጥጥ ባለ ትዳር ነህ! እባክህ ውለታ አለብኝ። ድፍን 8 ወር ሙሉ ሚስት ካልሆነ ሴት ጋር ስትጋደም ከርመ የዛሬ 15 ቀን ስላቆምከው ሽልማት ነው የምትፈልገው? የበጎ ሰው ሽልማት ለሚያዘጋጁ ሰዎች ደውልና በእጩነት አቀርባለሁ። ነገሩ አንተ ምን አለ? ለመሆኑ ማን ነው ይሄ ነገር ይቁም ያለው? አንተ ወይንስ እሷ? እኔ። ለምን? በቃ አንቺን መዋሸት ስለታከተኝ፣ ትክክል ስላሉ ሕሊኔ ስለወቀሰኝ፣ ምን አይነት ሰው የሆንኩ እንደሆነ ሳይ በቃ ቀፈፈኝ። ዊ ተው እንጂ። ከዚህ ሁሉ ጊዜ በኋላ ነው የምትሠራው ነገር ስህተትን መሆኑን የገባ? እኔን መዋሸት የከነከነ? ከዛ በፊት ሕሊና የት ነበር? ብሽሽት መሃል ነው ወይንስ ሁሌ ስታገኛት እኔ እንደ ሰለቸው እሷንም ሰለቸች? ኤዱ፣ እንደሱ አይደለም። ዝም በል። ለመሆኑ እሷ ባለ ትዳር ናት እንዴ? አይደለችም። ልጅ አላት? የላትም። አሃ፣ ገና ወጣት ናታ። ዌል፣ ገባኝ። ወጣት ናት። ጡቷ እንደኔ ያልወደቀ፣ ቂቷ ያልረገበ ገና ልጅ ናት አይደል? ኤዱ፣ በፈጠረሽ ላይጠቅምሽ ሁሉ ጥያቄ ይቅርብሽ። ስማኝ፣ የሚጠቅመኝና የማይጠቅመኝን ለመለየት አላንስም። እሱን አንተ አትነግረኝም። ለመሆኑ አሁንም አብራችሁ ነው የምትሰሩት? አዎ። ስለዚህ አሁንም ታገኛታለህ ማለት ነው። ያው በሥራ ጉዳይ ብቻ ነው እኮ። በሥራ ጉዳይ ብቻ ማለት ምንድን ነው? አይ ኢሜል፣ ስብሰባ። እኔ እኮ አላምንም። ያው ቢሮ ትልቅ ስለሆነ ታውቂያለሽ፣ ከስንት አንድ ነው የምንገጣጠመው። ታዲያ በፊትስ የቢሮ ስፋት አብሮ ከመባለግ መች አገዳችሁ? ኤዱ ፕሊስ፣ ስትገናኙ ባያት ቁጥር ምን ታደርጋለህ? ባላየ ታልፋለህ ነው ወይንስ በየኮሪደሩ ፈገግ ብላለህ ነው የምትተላለፉት? ኤዱ ሰውዬ፣ ኤዱ አትበለኝ፣ አታቆላምጠኝ። ምጠይቅን ብቻ ዝም ብለህ መለስልኝ። ቆንጆ ናት? ምን ቆንጆ ናት ወይ? ቀላል ጥያቄ እኮ ነው የጠየቅኩ። አስቀያሚ አይደለች? እሺ፣ በቁንጅና ከኔ ትበልጠኛለች? ኤዱ፣ እንደሱ እኮ አይደለም። ታናሽ እንደሆነች ግልጽ ነው። ሸንቃጣ ናታ። ለነገሩ አልወለደች፣ ምን ያወፍራታል? እኛ ባናቱ ወልደን እንዝረጥረጥ እንጂ። እሺ፣ ከአፍ የሚወጣው ነገር ሁሉ ያስቃታል አይደል? በማያስቅ ቀልድ ሁሉ ታሽካካለች አይደል? እንደሱ አይደለም ግን በቃ ታደምጠኛለች። ምንን ነው የምታደምጥ? እኔን ስለምንም ነገር ሳውራት ስለ ብላ ታደምጠኛለች። ስለ ሥራዬ ክብደት፣ ስለ አለቃዬ፣ ስለ አንቺ፣ ስለ እናቴ በካንሰር መሰቃየት፣ ስለ ልጆቼ፣ ስለ እኔ ደግሞ ምን? ያው አንቺ ከወለድሽ በኋላ ትኩረትሽ ሁሉ ልጆችሽ ላይ ስለመሆኑ
እውነት እንዲህ ብለህ ነገርካት? አፍ አውጥተህ ሚስቴ ትታኛለች አልካት? አይ ቀጥታ እንኳን እንደዛ አላልኳት። ታዲያ ምንድን ነው ያልካት? እንጃ ትዝ አይለኝም። ብቻ ትዳር ከባድ እንደሆነ አንቺም ወደህ ሳይሆን ኑሮ ሆኖብሽ ብዙ ነገር እንደሚከብድሽ እንደሚደክምሽ እንደዛ አይነት ነገር ነግሬያታለሁ። ድሮስ ላይደክመኝ ነበር እንዴ? 3 ሕፃናት ለብቻ እያሳደግኩ አንተ አባትነትን ስማቸው ለእንጂ ሌላ ቦታ አይታይም። ሥራው መሽፋት አሰት ለቤተሰብ ደፋ ቀና ስትል አይደል? እኔ ሞኝች የውጭ ሥራዬን ጨርቅ አርጎኝ ገብቼ የሠራተኛ ምግብ ለማይጣፍጠው ባሌ ምግብ ለመስራት ኩሽና ስንደፋደፍ አመሻለሁ። ምን ነበር የፈለግከው? ከኩሽና ወጥቼ በፓንትና በጡት ማሻሻያ አልጋ ላይ እንድጠብቅህ? ጭንቅላትን እየዳበስኩ ስለ ቀን እንድጠይቅህ? አይሄዱ እንደዛ ማለት እኮ አይደለም። እሺ ለመሆኑ አንተስ መቼ ነው እኔን ብለህ አዳምጠኝ የምታውቀው? ነገርኩሽ እኮ የአንቺ ብቻ ነው ጥፋቱ እኮ አልወጣኝም። ጥፋቱ የእሷ ነው በልም አትበልም ስሜ በሸሌ አፍ እንዲጠራ ግን አሳልፈ ሰጥተኛል። ኧረ ኤዱ እሺ መቼ ነው የጀመራችሁት? ኤዱ አሁን ይህን ማወቁ ምን ይጠቅምሻል? ያለቀ የደቀቀ ነገር እሱ እኮ የእኔ ጉዳይ ነው። ዝርዝሩን ስሰማ ይሻለኝ ይሆናል። በቃ ሁሉን ነገር ሳውቅ ንገረኝ እስቲ መቼና የት እንደጀመራችሁ። ኤዱ እዚህ ውስጥ መግባቱ ጥሩ አይመስለኝም። እሱ የእኔ ውሳኔ ነው አልኩ እኮ። ይህ ሁሉ ነገር አድርገኝ ቢያንስ ያደረግከኝን የበደልከኝን ነገር ዘርዝረ ንገረኝ ስል እሺ አትልም? ይህ እንኳን አይገባኝም? እሺ ቢሮ የሆነ ቀን ሥራ አምሽተን 2 ኢንተርናሽናል ኢንቨስቶች ነበሩብን። ከዛ ማስገባት የነበረብን ዶክሜንት ስንጨርስ ራት ልንበላ ሄድን። እሺ መጀመሪያ የሳምካት አንተ ነህ አይደል? ኤዱ በፈጠረሽ መልስ ብቻ ስጠኝ ሰውዬ። አንተ ነህ ወይ የሳምካት? አዎ። የት? መኪና ውስጥ። መኪና ውስጥ? ትንሽ እንኳን አይሰቀጥጥህም? አሁን ቆይ ላለፈ ነገር ምን ጥቅም አለው? ሰውዬ እሱ የእኔ ጉዳይ ነው አልኩ። እንግዲህ ጥሩ። አንደኛውን ኮንፈረንስን ጨርሰን እራት በልተን ስንወጣ መኪና ስላልነበረኝ ያው ካስታወሽ ጋራዥ ገብታ ነበር። በዚያ ሰሞን ራይድ ስጠራ ቶሎ አይመጣልኝም ነበር። እኔ አደርሳለሁ ብላ ኢንሲስት አደረገች። መንገድ ልንጀምር ስንል ለስራዬና አብሮኝ ለሚሰሩ ጀማሪ ልጆች ያለኝ ክብር አንስታ አደነቀች። ከዛ ትከሻዬን ነካ ነካ አደረገችኝ። ከዚያ ልትስማት ተጠጋ። ደክሞኝ ስለነበር ዞሮብኝ ነበር። ማደርገውን እንኳን አላውቅም። እና ደግሞ ቆሞብህ ነበር አይደል? ኤዱ በማማሞት መልስ ብቻ ስጠኝ ነው ያልኩ። ያው ከአንቺ ጋር ሴክስ ካደረግን ቆይተን ነበር። እሺ ስለዚህ እኔ ነኝ የሌላ ሴት ጭኖች ማሌ ወረወርኩ። የኔ ነው ጥፋቱ ማለት ነው? እንደዚያ ማለት አይደለም ኤዱ። እሺ ከዛ በመኪናዋ የተወሰደች። ኧረ የትም ቤቴ ነው የገባሁት። ስለዚህ ሌላ ሴት በሳምክበት አፍ እኔና ልጆችን ስመ ጥቅልል ብለህ ተኛ ማለት ነው? እንዴት ነው ግን ገላችሁሽ የሚላችሁ? እኔ እኮ ጤፍ አለቀ ለማለት እንኳን እንቅልፍ አጣለሁ። እንዴት ሊና እሺ አለ? ኤዱ እሺ አይልም። ተው እንጂ እሺ ስለማይልኗ ስንት ወር ሙሉ አብራት ስትጋደም የከረምከው ነው ወይንስ 2 ሕይወት መኖር እንደዚህ ላንተ ቀላል ነው እንዴ? ራስን ካሳመንክ እዚህ ሌላ ሰው እዚያ ሌላ ሰው መሆን ይቻላል? ኤዱም እንደምልሽ አላውቅም። እሺ ሌላውን ትሆንና ከዚያ በኋላ የት ትወስዳት ነበር? ያው ብዙ ጊዜ ሆቴል፣ 1-2 ደግሞ እሷ ቤት። ልጆቻችን አንተን ሲጠብቁ እንቅልፍ ሲጥላቸው አንተ አልቤርጎ ሌላ ሴት ትወቅጣለህ። ኧረ ተይ ኤዱ፣ የትኛው ነው ግን? ምኑ የወሰድካት የትኛው ሆቴል ነው? በፈጠረሽ ልለምንሽ ኤዱ፣ ይኸውን ምን ያደርግልሻል?
ሰውዬ የሚያደርግልኝ እኔን ያውቃለሁ አልኩ። ካሁን በኋላ ወይ ዝም ብለህ የጠየቅኩህን ሁሉ ትመልሳለህ ወይ ደግሞ እሪ ብዬ ጮና ልጆቹን አስነስቼ ያደረግከው ነገር እነግራቸዋለሁ። እሺ፣ ካፒታል ሆቴል፣ አንዳንዴ ሃርመኒ፣ አንዳንዴ ደግሞ ደብረ ዘይት ሌክቪው ሄደን ነበር። ደብረ ዘይት ያው የቢሮ ሪትሪ ነበር። አንድ ቀን ጨመርንና ስታድሩ አንድ ክፍል ነው ወይንስ አንድ አልጋ ላይ ነው የምታድሩት? አዎ አንድ ክፍል። ስትጨርሱት አቅፋት አለ? አቅፋት ነው የምተኛው? ኤዱ ሰውዬ መልስልኝ አልኩ። ያው አንዳንዴ ግን እንቅልፍ ይወስዳል። አዎ። ታወራላችሁ? አዎ። ስለምን? ስለ ሕይወት፣ ስለ ኑሮ፣ ስለ ትዳር ከባድነት፣ በሚስት ስለ መዘጋት። ለመሆኑ ስለ እኔ አውርታ ታውቃለች? አንዴ ሚስት በጣም ቆንጆ ናት አለች። እናቷን። ኤዱ እሺ አፈቅርሻለሁ ብላ ታውቃለህ? አላውቅም። እሷም አታውቅም። እንዳፈቀርካት ይሰማል? በፍጹም። እና ታዲያ ለምን ቢኒያም? ያው ኤዱ ተሳሳቱ። አውቃለሁ ከባድ ስህተት ነው፣ ግን የሆነ ከእሷ ጋር ስሆን የሚቀልልኝ ነገር ነበር። ደደብ ነኝ አውቃለሁ፣ ግን አሁን አልፏል። እና እሷንም ስትጠቀምባት ነበር ማለት ነው። ቀለል እስኪል ድረስ እኔ እንጃ። እሺ ተጸጽተሃል? ማለት ያደረግከው ነገር ይጸጽት ነበር? በጣም በየቀኑ ነበር የሚጸጽተኝ። ግን መሄድህን ቀጠልክ። አዎ። ስንት ያደረጋችሁ? ሰምተኸኛል። ስንት ያደረጋችሁ? አላውቅም፣ አልቆጠርኩትም። በቃ የሆነ ቁጥር ጥራልኝ፣ ገምትና። ኤዱ ጥራልኝ አልኩ። 20 ኦር 30። እሺ እኔን እንደምትዳብሰኝ ዳብሳታ። ኤዱ ወይ ሰውዬ ዳብሳት አሉ አልኩ። አዎ። እሷስ እኔም ማረግልህን ነገር አድርጋላለች? ኤዱ ተይ ይህንን አትጠይቅኝ። እሺ እንዴት ናት? አልጋ ላይ ትጮዋለች ወይስ ዝምተኛ ነገር ናት? ደስ ስታሰኛት ስምን እየጠራች ታቃስታለች? ኤዱ በፈጠረሽ በቃ አታንሽብኝ። እሺ ስትጨርሱ ወዲያው ተነስታ ትታጠባለች ወይንስ ትከሻ ውስጥ ትወሸቃለች? ኤዱ ንገረኛ፣ መጠይቅን ብቻ ንገረኝ። አዎ አንዳንዴ። እሺ ስትወ ትቀባለች? እንዴት ነው? እኔ እንጃ አላውቅም። ልንገርህ፣ ታውቃለህ። እሺ አንዳንዴ ትቀባለች መሰለኝ። አንተን የገዛህላት? ኧረ አይደለሁም። እሺ ስጦታ ገዝተላት ታውቃለህ? ኧረ በፍጹም። ውሸታ። እሺ ከእሷ ጋር ሆነ ስለ እኔ ታስባለህ? ትዝ እልሃለሁ ግን? አዎ በደንብ። ስታስበኝ ምን ተሰማ? ኤዱ በጣም ሼም። እሺ አልቅሰህ ታውቃለህ? አንድ ቀን። ያ ቀን መቼ ነበር? ከደብረ ዘይት መልስ ቤት እንደገባው አማኑ ዳዲ ለምንድን ነው እንደ ድሮ አብረህን የማትጫወተው ሲለኝ እንደዛ ብሎ ጠየቀ። አዎ። እሺ ኮንዶም ትጠቀሙ ነበር? አዎ ሁልጊዜ። እርግጠኛ ነህ? አዎ። አርግዛብህ ታውቃለች? በጭራሽ። እኔን ፈተህ እሷን ስለ መጠቅለል አስበህ ታውቃለህ? ኧረ ኤዱ በፍጹም። እሺ ግን ይህን ሁሉ ጉድ ቀድሜ ከሰው ባልሰማ ኖሮ አብቅቶለታል ብለህ ራስህ ትነግረኝ ነበር? እኔ እንጃ፣ ምናልባት። እሺና አሁን ምንድን ነው የምናደርገው? በቃ ኤዱ ይቅርታ አድርገሽልኝ
ከአንቺና ከልጆች ጋር በሥራ መኖር ነው የምፈልገው። ከእሷ ጋር የነበረኝ ነገር ከሴክስ ያለፈ አይደለም ያልከኝ እውነቴን ነው? አዎ ኤዱ እውነቴን ነው። ግን እንዴት ሰው 8 ወር ሙሉ ለሴክስ ብቻ? እመኝኝ ኤዱ፣ እናቴን ኢንሳን ከዚህ ያለፈ ነገር የለንም። እኔም ማፈቅረው አንቺን ብቻ ነው። ከአንቺ የሚበልጥብኝ ማንም የለም። ታዲያ ለምንድን ነው ከእሷ የማንሴ መሰለኝ? ኤዱ እንደሱ እኮ አይደለም። ታውቃለህ፣ ዝርዝሩን ካልነገርከን ብዬ ስጠይቅ እያንዳንዱን ነገር ማወቄ ህመሜን የሚቀንሰው መስሎኝ ነበር። አውቃለሁ ኤዱ፣ ገብቶኛል። ግን አንተ ልክ ነበር። እንዴት ኤዱ? ባላውቅ ይሻለኝ ነበር። የዋሳ አመመኝ። በተለይ አቅፊያት እንቅልፍ ይወስደኛል ያልከው ነገር ብቻ አመመኝ። የምሬን ነው አመመኝ።